ይህ የቀያዮች ሰይጣናት የክብር ማማ የማንቸስተር ዩናይትድ ወርቃማ ዘመን ውብ ቅንብር። አድማጮቼ፣ ማንቸስተር ዩናይትድ ተራ የእግር ኳስ ክለብ አይደለም። እርሱ የሕልሞች መቅደስ፣ የድል ማዕበል፣ ከአመድ ውስጥ የመነሳት ተምሳሌትና በዓለም አረንጓዴ ሳር ላይ በደምና በወርቅ የተጻፈ ታላቅ የታሪክ ተረት ነው። በቀይ ማሊያ ውስጥ የሚፈሰው ያ የጀግንነት ስሜት ስሙን ከአድማስ ማዶ ከፍ አድርጎ የሰቀለው የወርቅ ዘመኑ ሜዳ ላይ የተሳለው ስዕላዊ ድራማዎችና የክብሩ መገለጫዎች እነሆ ልብ በሚያስውቡ ውብ ቃላት ተቀነባብረዋል። አድማጮቼ፣ ታሪኩ የሚጀምረው የህልም ቲያትር ዘ ቲያትር ኦፍ ድሪምስ በሚባለው የግርማ ሞገስ መኖሪያ በሆነው ኦልድ ትራፎርድ ስቴዲየም ነው። ይህ ስቴዲየም ተራ የሲሚንቶና የብረት ክምችቶች አይደለም። የ75,000 ሕዝብ የልብ ትርታ የሚሰማበት የትውልድ አምባና ደስታ የፈሰሰበት ስፍራ ነው። ማታ ማታ በለንደን ጭጋግ ውስጥ መብራቶች ሲበሩ ሜዳው የጀግኖች መፍጠሪያ አሞፍ ቲያትር ይመስላል። በዚያ ሜዳ ላይ የረገጠ ተጋጣሚ ሁሉ የክለቡን ታሪካዊ ከበሬታና አስፈሪ ግርማ ሳይሰማው አይወጣም። ይህን ታላቅ ኢምፓየር የገነኑበት መለኮታዊ ጥበብ ያላቸው መሪዎች ነበሩ። መጀመሪያ ሰር ማት ባሲብ እንደ አውሮፓውያን አቆጣጠር በ1958 በሙኒክ የአውሮፕላን አደጋ የክለቡ ወርቃማ ትውልድ አልቆባቸው ክለቡ በጥቁር ሐዘን ተከናንቦ ሳለ ከአመድ ውስጥ ተነስተው አዲስ ህልም የዘሩና ክለቡን ለአውሮፓ ክብር ያበቁ ታላቅ አባት ነበሩ። አድማጮቼ፣ በመቀጠልም የድል አምባገነኑ ሰር አሌክስ ፈርጉሰን መጡ። ፈርጉሰን ተራ አሰልጣኝ አልነበሩም። የሥነ ልቦና ንጉሥ፣ የጦር ስልት ታዋቂም ነበሩ። እርሳቸው በማንቸስተር ዩናይትድ የነገሱባቸው 26 ዓመታት የእንግሊዝን እግር ኳስ በጉልበት ያንበረከኩበት ወቅት ነበር። ታሪካቸው ፈርጊ ታይም የሚባል አዲስ የጊዜ ትርጓሜ ፈጠሩ። ሰዓቱ አልቆ ጨዋታው በሚያበቃበት የመጨረሻ ሰከንድ ላይ እንኳን ተስፋ ሳይቆርጡ ድልን ከተቀራኒ ተጫዋቾች አፍ የመንጠቂያ የአታምራዊ ጽናት መገለጫ የፈርጉሰን መለያ ነበር። ዩናይትድ ሜዳ በሰማይ ላይ እንደተበተኑ ደማቅ ከዋክብት የሆኑ ተጫዋቾች መናኸሪያ ነበር። የጥንቱ እየተባሉ የሚጠሩት ሰር ባቢ ቻርልተን፣ ጆርጅ ቤስት እና ዴኒስ ሎንስ ሳረንስ ዘመናዊ ታሪክ የጻፉ ተጫዋቾች ተነሱ። የክለቡ መንፈስ የተቀየረውና በአንገቱ ላይ የቀሚስ ኳሌታ ቀና አድርጎ ሲራመድ እንደ ንጉሥ የሚታየው ኤሪክ ካንቶና፣ የኳስ ጥበብን በቅንጡ የሳለው ዴቪድ ቤካም፣ የሰዓት መርፍ የሚመስሉ ማስተላለፊያዎችን ያለ ስህተት የሚለግሰው ፖል ስኮልስ፣ በሜዳው ዳርቻ እንደ መብረቅ የሚበረው ሪያን ጊግስ ዘ ክላስ ኦፍ 92 የዩናይትድን ማንነት ፈጠሩ። በመቀጠልም የጎል አዳኙ ዋይን ሩኒ እና ገና በወጣትነቱ የዓለምን መከላከያ ያናወጠውና የመጀመሪያውን ባላንዶር እዚያው ያነሳው ክሪስቲያኖ ሮናልዶ ጥምረት የክለቡን ጥቃት ሊቋቋሙት የማይችሉት ማዕበል አድርገው የማንቸስተር ዩናይትድን የከፍታ ዘመን የዋንጫ ዝናብ የነበረበት ነው። 20 የእንግሊዝ ፕሪሚየር ሊግ ዘውዶች፣ በርካታ የኤፍኤ ካፕ ክብሮች። ነገር ግን ታሪካቸው ከፍታ ላይ ሰቅለው በ1999 ታሪካዊ የሶስትዮሽ ትሪብል ስኬት ነው። በዚያ በባርሴሎና የኑ ካምፕ ስቴዲየም በተደረገው የሻምፒዮንስ ሊግ ፍጻሜ በባየር ሙኒክ 1-0 ተመርተው ጨዋታው ወደ 9ኛው ደቂቃ አምርቶ ነበር። የጀርመኖች ደጋፊዎች ማክበር በጀመሩበት የዋንጫ ስም እየተቀረጸ በነበረበት በዚያን የጭማሪ 3 ደቂቃ ውስጥ ግን ፈርጊ ታይም ታሪኩን ቀየረው። ቴዲ ሽሪንግሃም እና ኦሊ ጉናር ሶልሻየር በደቂቃዎች ልዩነት ያስቆጠራቸው
2 ጎሎች ስታዲየሙን በደስታ አናወጡት። ጨለማውን ወደ ብርሃን፣ ሽንፈቱን ወደ ታላቅ ድል የቀየሩበት ያ ቅጽበታዊ በእግር ኳስ ታሪክ ውስጥ የማይደገም እጅግ አስደናቂ ሜዳ ላይ የታየ ትዕይንት ነበር። በ2008 በሞስኮ ዝናብ ውስጥ በክርስቲያኖ ሮናልዶ መሪነት ያነሱት ሌላኛው የሻምፒዮንስ ሊግ ዋንጫ የዚሁ ከፍታ ማሳያ ነበር። ይህን ሁሉ ክብር ድምቀት የሚሰጠው የስቴትፎርድ ኢንድ ደጋፊዎች ድምፅ ሲዘመር የስታዲየሙ ሳርና ብረት አብሮ ይንቀጠቀጣል። ግሎሪ ግሎሪ ማን ዩናይትድ፣ ክብር ክብር ለማን ዩናይትድ የሚለው መዝሙር በስቴዲየም ውስጥ ያስተጋባ፣ የተጫዋቾቹ ልብ በጽናት ይሞላል፣ ጠላት ደግሞ በፍርሃት ይንቀጠቀጣል። ቴክ ሚ ሆም ዩናይትድ ሮድ፣ ወደ ቤቴ ውሰዱኝ፣ ወደ ዩናይትድ መንገድ የሚለው ስሜታዊ ዜማ የደጋፊዎችን ፍቅር በታማኝነትና ለክለቡ ያላቸው ጥልቅ ክብር የሚገልጽ የነፍስ ቋንቋዎች ናቸው። አድማጮቼ፣ የማንቸስተር ዩናይትድ የከፍታ ዘመን ተራ የስፖርት ስኬት አይደለም። እርሱ ውድቀትን ድል የማድረግ፣ በፈተና ውስጥ የመጽናትና ታላቅነትን በኩራት የመልበስ ሕያው ታሪክ ነው። በቀይ ማሊያዎችና በታሪካዊ አርማቸው ስር የተሰራው ያ ወርቃማ ታሪክ እስከ ዘላለማዊነት ድረስ በእግር ኳስ ሰማይ ላይ እንደ ደማቅ ኮከብ እያበራ የሚኖር የክብር መዝገብ ነው። ቴክ ሚ ሆም ዩናይትድ ሮድ